ሰላም እንዴት ናችሁ? በዛሬው ፕሮግራማችን በአዲስ አበባ ዩኒቨርሲቲ ለፍሬሽማን ተማሪዎች በግሎባል ትሬንዲስ ፍሬሽማን ኮርስ ላይ የተሰጠ ሚድ ኤግዛም አንደኛውን ከነዚያ መካከል ሰሌክት አድርገን እንሰራለን። በጥያቄዎች ውስጥ ሞር ቲዎሪስ ኦፍ ኢንተርናሽናል ሪሌሽን የሚለው ላይ ፎከስ አድርጌያለሁኝ። እስከ መጨረሻው ድረስ ተከታተሉኝ። ቪዲዮውን የምትወዱት ከሆነ ላይክ እና ሰብስክራይብ ልክ እንደዚሁም ሸር ማድረጋችሁን እንዳትረሱ። የመጀመሪያው ጥያቄ which are the three strands of liberal theory of international relation ነው የሚለን። በቲዎሪ ኦፍ ኢንተርናሽናል ሪሌሽን ውስጥ የተለያዩ ቲዎሪዎች አሉ። among them ሊበራል ቲዎሪ አለ፣ የሪያሊስት ቲዎሪ አለ፣ ኮንስትራክቲቪስት ቲዎሪ አለ። ሌሎችም ልክ እንደዚሁ ቲዎሪዎች አሉ። ክሪቲካል የሆኑም ልክ እንደዚሁም ደግሞ ኮንስትራክቲቪስት የሆኑም ማለት ነው። እና ከነዚህ ውስጥ የሊበራል ቲዎሪ ኦፍ ኢንተርናሽናል ሪሌሽን ስትራንድ የሆነው ኢለመንት የሆኑት ስሪ ኢለመንት ተብለው የሚታወቁት እነማን ናቸው ነው የሚለው። ኤ ባላንስ ኦፍ ፓወር፣ ሪቪዥኒዝም፣ ኖርምስ ይላል። ኤ ላይ ያለውን አናላይዝ ስናደርገው ባላንስ ኦፍ ፓወር it is the idea of realism. Realists say balance of power is the source of peace. በሪያሊስቶች ዘንድ ባላንስ ኦፍ ፓወር የሰላም ምንጭ ነው። ፓወር ኢዝ the source of peace. if you need peace then prepare for war ብለው ያምናሉ። so it is the strand of realist theory ነው balance of power። ሪቪዥኒዝም የሚለውን ደግሞ ስናይ ሪቪዥኒዝም it is a state in which whose objective is to change or put an end to the current system. ሪቪዥኒዝም ማለት የከረንት ፖለቲካል ሲስተምን ወይም ደግሞ የወርልድ ሲስተምን ሪቫይዝ ማድረግ ነው። በሪቪዥኒስቶች ውስጥ ስቴትስ አር ዲሳቲስፋይድ። ሪቪዥኒስት የምንላቸው ስቴቶች ዴር ፖዚሽን ኢን ኢንተርናሽናል ሪሌሽን በኢንተርናሽናል ሪሌሽን ውስጥ ያላቸው ፖዚሽን ያልተመቻቸው የዓለምን ስርዓት መቀየር የሚፈልጉ ናቸው። ለምሳሌ እነ ኢራን፣ ኖርዝ ኮሪያ፣ ቱርክ ያሉ እነዚህ ሪቪዥኒስት ተብለው ይጠራሉ። ሄጀሞኒክ የሆኑት ወይም ስታቲስ ኮ ብለን የምንጠራቸው ስቴቶች ላይክ እንደነ ብሪቴን፣ ፍራንስ፣ ዩናይትድ ስቴትስ ያሉት አሉ እና በእነሱ እየተገፋን ነው ብለው የሚያስቡት እነዚህ ሪቪዥኒስት ተብለው ይጠራሉ። ሪቪዥኒዝም የምንለው ደግሞ ኮንሰፕቱ ያለው ሄጀሞኒክ ስቴት ቲዎሪ ላይ ነው። ኖርምስ ሶስተኛ ላይ ያለውን ደግሞ ስናይ ኖርምስ it is the idea of constructivists. ኮንስትራክቲቪዝም ላይ ኢንተርናሽናል ሪሌሽን ፈንዳሜንታሊ ኖርማቲቭ፣ ፖለቲካል፣ ሶሻሊ ኮንስትራክትድ ኤንድ ኢንተረስት ድራይቨን ብለው ነው የሚያስቡት። we have to understand that norms have power ብለው ያምናሉ። ስለዚህ ኤ ላይ ያለው ቾይዛችን መልሳችን አይሆንም ማለት ነው። ቢ ላይ ያለው ስናይ ወርልድ ሲስተም ይላል። ወርልድ ሲስተም ማለት ኢን ማርክሲዝም ኦር ስትራክቸራሊዝም structural theory of international relation they focus on the world system. They divide the world into a system as a business class and as a working class, as the north the rich region and as a south the poor region ብለው ከፍለው በወርልድ ሲስተም የሚያዩት እነዚህ ናቸው። ካፒታል ሲስተም የምንለው እዚሁ ተመሳሳይ ነው። ሄጀሞኒክ ስቴቢሊቲም ልክ እንደዚሁ ነው። ሲ ላይ ያለውን ስናየው ሊበራል ኢንስቲትዩሽናሊዝም ይለናል። ሊበራል ኢንስቲትዩሽናሊዝም የምንለው it is a theory that holds that international cooperation between states is feasible and sustainable. ኢንተርናሽናል ኮኦፕሬሽን ያስፈልጋል። እነዚህ ኮኦፕሬሽኖች ደግሞ ካን ሪዲዩስ ኮንፍሊክት ኤንድ ኮምፒቲሽን ብለው የሚያምኑና አድቮኬት የሚያደርግ ቲዎሪ ነው። ይህ ደግሞ በሊበራል ቲዎሪ ኦፍ ኢንተርናሽናል ሪሌሽን ውስጥ እናገኘዋለን። ሊበራል ቲዎሪ ኦፍ ኢንተርናሽናል ሪሌሽን ኮኦፕሬሽን ዳን ኮምፒቲሽን ብሎ ስለሚያምን ማለት ነው። ዲሞክራቲክ ፒስም ስንል ልክ እንደዚሁ ፒስ ስሩ ዲሞክራቲክ
ወይ ነው የሚመጣው ብሎ ያምናል። ኢንተርዲፔንደንስም the world is interdependence there is no self help system ብለው ነው የሚያምኑት። ሰልፍ ሄልፕ ሲስተም የምንለው የሪያሊስቶች ስለሆነ ማለት ነው። ዲ ላይ ያለው ሲስተማቲክ ኖርምስ፣ አይዴንቲቲ ፖለቲክስ፣ ትራንዚሽናል አክተርስ የምንላቸው ልክ እንደዚሁም ኤሌመንትስ ኦፍ ሊበራል ቲዮሪ ኦፍ ኢንተርናሽናል ሪሌሽን አይደሉም። ሲስተማቲክ ኖርም የምንለው ኮንስትራክቲቪስት ጋር፣ አይዴንቲቲ ፖለቲክስ የምንለው ደግሞ ፒፕል ኦፍ ኤ ሰርቴን አይዴንቲቲ ዲቨሎፕ ፖለቲካል አጀንዳስ ቤዝድ ኦን ዜር አይዴንቲቲ በእነሱ ማንነት ላይ ሆነው የራሳቸውን የሆነ ፖለቲካ አጀንዳ መቅረጽ ማለት ነው። this is not the strand of liberal theory of international relation therefore our answer will be C. የሁለተኛው ጥያቄ ዲሞክራቲክ ፒስ ቲዮሪ አሲዩምስ ዛት ነው የሚለው። የዲሞክራቲክ ፒስ ቲዮሪ ኮር የሆነው አይዲያ ምንድን ነው ብለው ነው የሚጠይቀን። ዲሞክራቲክ ፒስ ቲዮሪ የምንለው it is a theory that posits democracies do not go to war. ዲሞክራቲክ የሆኑ ካንትሪዎች ወደ ጦርነት አይሄዱም። they are hesitate to armed conflict መሳሪያ ያለበት ግጭት ውስጥ አይገቡም ብሎ የሚያምን ቲዮሪ ነው። ቢኮዝ ምክንያቱም they solve their problems via peaceful means ሰላማዊ በሆነ መንገድ ችግራቸውን ይፈታሉ። they have faith on institutions and diplomacy በዲፕሎማሲ ያምናሉ፣ በተቋም ያምናሉ፣ በዚያ ችግራቸውን ይፈታሉ። ይህ ካለፈ ደግሞ the citizens do not allow taxpayers money to be used for war ህዝቡ ታክስ የተከፈለበትን ገንዘብ ለጦርነት እንዲውል አይፈቅዱም። በዚህ ምክንያት ዲሞክራቲክ ካንትሪስ do not go to war they are hesitant to armed conflict ብሎ ያምናል። እና የዚህ ሜይን አይዲያው ምንድን ነው ነው ጥያቄው። ኤ ሊበራል ዲሞክራሲስ አር ኤብል ቱ escape the dynamics of international anarchy የሚለን የኢንተርናሽናል አናርኪን ማለፍ ይችላሉ ነው የሚለን። ቢ ሊበራል ዲሞክራሲስ አር ሞር ላይክሊ ቱ ጎ ቱ ዋር ወደ ጦርነት ይሄዳሉ ነው የሚለን። ሊበራል ዲሞክራሲስ ይህ አይሆንም። ሲ ኦል ስቴትስ ዊች አር ዩኒታሪ አር ላይክሊ ቱ ጎ ቱ ዋር ዩኒታሪ የሆኑት ወደ ጦርነት ይሄዳሉ ነው የሚለን። ይህንንም አይልም። አውቶሪታሪያን ገቨርንመንትስ አር ቢካሚንግ ሞር ፒስፉል አውቶሪታሪያን ገቨርንመንቶች ፒስፉል እየሆኑ ነው ይላል። ይህም አይሆንም። ዲሞክራሲ ኢዝ ዘ ቤስት ፎርም ኦፍ ገቨርንመንት አን አውቶሪታሪያንስ ይህንንም አይልም። የሚሆነው ሊበራል ዲሞክራሲስ አር ኤብል ቱ ኤስኬፕ ዘ ዳይናሚክስ ኦፍ ኢንተርናሽናል ሪሌሽን የሚለው ዲሞክራሲስ ዶንት ጎ ቱ ዋር ከሚለው ጋር ይጣጣምልናል። ዜርፎር አወር አንሰር ዊል ቢ ኤ። የሶስተኛው ጥያቄ አኮርዲንግ ቱ ዘ ፕሪንሲፕል ኦፍ ሊበራል ኢንተርናሽናሊዝም በሊበራል ኢንተርናሽናሊዝም ፕሪንሲፕል መሰረት ነው የሚለው። ሊበራል ኢንተርናሽናሊዝም የምንለው it is a prospect for the elimination of war, lie with preference for democracy over aristocracy, free trade over autarky, and collective security over the balance of power system ነው። ዋርን ለማስወገድ ከአሪስቶክራሲ ስርዓት ዲሞክራሲን መምረጥ አለብን፣ ከአውታርኪ ፍሪ ትሬድን፣ ከባላንስ ኦፍ ፓወር ሲስተም ደግሞ ኮሌክቲቭ ሴኩሪቲ መምረጥ አለብን ብሎ የሚያስብ ቲዎሪ ነው። እና በዚህ ይላል ኤ ቢ ሰልፍ ሩሊያንት ኦን ዴር ናሽናል ኢኮኖሚክስ ሀገራት በሀገራቸው ኢኮኖሚ ራሳቸውን መቻል አለባቸው ብሎ ያምናል ነው የሚለው። ቢ ኢንጌጅ ኦን ፍሪ ትሬድ ኖት autarky which is the cause for international anarchy ይህ ይሆናል። ሲ ፎከስ ኦን ዲሞክራሲ ኤንድ ፍሪ ትሬድ which are the prerequisites of international peace ፍሪ ትሬድ እና ዲሞክራሲ የኢንተርናሽናል ፒስ አስፈላጊ ግብአቶች ናቸው ብሎ ያምናል። ሃቭ ኮሌክቲቭ ሴኩሪቲ አዘር ዛን ባላንስ ኦፍ ፓወር ውድ ሰርቭ ኢንተርናሽናል ፒስ ኮሌክቲቭ ሴኩሪቲ መኖር ከባላንስ ኦፍ ፓወር ይልቅ ኢንተርናሽናል ፒስን ሰርቭ ያደርጋል ይለናል። ይህም ትክክል ነው። ኢ ኦል ኤክሴፕት ኤ ይላል። ኤ ቢ ሰልፍ ሪላያንት ኦን ናሽናል ኢኮኖሚክስ they are interdependent ብሎ ነው የሚያምነው። ስለዚህ our answer will be A። አራተኛ ጥያቄ ምንድን ነው የሚለው የዜሮ ሰም ጌም ሪፈርስ ቱ ዘ ሲቹዌሽን ኢን ዊች ዜሮ ሰም ጌም የምንለው ምንድን ነው ነው። ኢንተርናሽናል ሪሌሽን ውስጥ ዜሮ ሰም ጌም የሚባል አለ። ዜሮ ሰም ጌም የምንለው ሲቹዌሽን ኢን ዊች ኢንቮልቭስ ቱ ሳይድስ ሁለት ሳይድ ይካተትበትና
ዌር ዘ ሪዛልት ኢዝ አን አድቫንቴጅ ፎር ዋን ሳይድ አንድኛው አድቫንቴጅ ያገኛል፣ ጥቅም ያገኛል። ኤንድ አን ኢኩቫለንት ሎስ ፎር ዲ አዘር ሌላኛው ደግሞ ያኛ ያገኘውን ያክል አድቫንቴጅ ያጣል፣ ሎስ ይኖረዋል ማለት ነው። ኤ ዋን ስቴት ቤኔፊትስ ኦንሊ አት ዘ ኤክስፔንስ ኦፍ አናዘር አንድ ሀገር በሌላው ሀገር ዋጋ ይጠቀማል ነው የሚለን፣ ይሄ ይሆናል። ቢ ነዘር ስቴት ካንጌን ሁለቱም ሀገራቶች የማያገኙበት ደግሞ ኔጌቲቭ ሰም ጌም ነው። ቦዝ ስቴትስ ካንጌን አት ሴም ታይም ሲሆን ደግሞ ፖዚቲቭ ሰም ጌም ይሆናል። ስለዚህ አወር አንሰር ዊል ቢ ኤ። አምስተኛ ጥያቄ the normative claim that progress is certainly possible in international politics generally belongs to the theory ነው የሚለው። በኢንተርናሽናል ፖለቲክስ ውስጥ ፕሮግረስ ይኖራል ብሎ የሚያምን ፕሮግረስ ሊመጣ ይችላል ብሎ የሚያምን ምንድን ነው ነው የሚለን። ኤ ማርክሲዝም፣ ቢ ሊበራሊዝም፣ ሲ ኒዮ ሪያሊዝም፣ ዲ ሪያሊዝም። በአጠቃላይ ጥያቄው which theory has an optimistic view of international relation ተስፈኛ የሆነ የትኛው ነው የሚለው። ሪያሊዝም ካየነው ፔሲሚስት ነው። ፔሲሚስት about human nature, pessimist about international relation. So our answer will be A. ስድስተኛ ጥያቄ the term which realists use when they criticize liberals for placing too much trust in international peace is called ነው የሚለው። ሪያሊስቶች ሊበራሊስቶችን ክሪቲሳይዝ ሲያደርጉ ኢንተርናሽናል ፒስ ላይ እምነት በማድረጋቸው ምክንያት የሚጠቀሙት ቃል ምንድን ነው ነው የሚለን። ኤ ኮንስትራክቲቪዝም፣ ይህ አይደለም it is another theory of international relation። ቢ አይዲያሊዝም ኦር ኢትዮጵያ፣ ይህ ይሆናል። አይዲያሊዝም ኦር ኢትዮጵያ የምንለው ተምኔታዊት፣ እነሱም ሪያሊዝም ምናባዊ ነው ሊሳካ አይችልም ብለው ያምናሉ። ይህን ቃል ይጠቀሙታል። ሲ ኦፖርቹኒዝም፣ ዲ ስትራክቸራሊዝም፣ እነዚህ አይሆንም። ሶ አወር አንሰር ዊል ቢ ቢ። ሰባተኛ ጥያቄ አኮርዲንግ ቱ ሪያሊስት ቲዮሪ ኦፍ ኢንተርናሽናል ሪሌሽን፣ በሪያሊስት ቲዮሪ ኦፍ ኢንተርናሽናል ሪሌሽን ሰርቫይቫል ኢዝ ምንድን ነው? ሰርቫይቫል ነው የሚለው። ኤ the needs to provide shelter, nutrition and education in a state. B it is the supreme national interest which all developing states adhere to. C the primary objective or national interest of all states. D a precondition for attaining all other goals. Realist theory of international relation, the main objective, the main national interest of all states should be survival ብሎ ያስባሉ፣ መኖር ነው። ስለዚህ አሁን አንሰር ዊል ቢ ሲ። ስምንተኛ ጥያቄ አኮርዲንግ ቱ ሊበራልስ ኢንተርናሽናል አናርኪ ካን ቢ ኦቨርካም ስሩ ዘ ዩዝ ኦፍ ኢንተርናሽናል አናርኪ። በምንድን ነው ኦቨርካም የሚደረገው? በምንድን ነው ማለፍ የምንችለው? ወይም ደግሞ ኢንተርናሽናል ፒስ በምን መልኩ ነው የሚመጣው ነው ጥያቄው። ኤ ሚሊታሪ ፓወር፣ ሚሊታሪ ፓወር ኢት ኢዝ ዘ ዌይ ኦር ዘ ሜተድ ኦፍ ሪያሊስትስ they say if you want peace then prepare for war. B elections, C institutions, D conflict። B እና D አይሆንም institutions። however liberal international theorists say international institutions like the United Nations are instruments to bring about peace in the world. Therefore our answer will be C. ዘጠነኛ ጥያቄ ኮምፔርድ ቱ ሊበራልስ ሪያሊስትስ አር ኢሴንሻሊ ነው የሚለው። ሪያሊስት እና ሊበራሎችን ስናወዳደራቸው ሊበራሎች ምንድን ናቸው ነው። ኤ ኦፕቲሚስቲክ አባውት ግሎባል ፖለቲክስ፣ ያ they are optimists, they have a good view of the world, a good view of international relation and global politics. B pessimistic about global politics, realists are pessimistic about global politics. ሲ neither pessimist nor optimist ብሎ ነው የሚያስቀምጠው።
however liberals are optimists. D wrong about human nature. They are not wrong about human nature. Therefore our answer will be A. አስረኛውና የመጨረሻው ጥያቄ the two oldest theories of international politics are ነው የሚለው። በኤጅ ኦልደስቶቹ የትኞቹ ናቸው ነው የሚለው። ኤ ሶሻሊዝም ኤንድ ማርክሲዝም፣ ቢ ኦታርኪ ኤንድ ዲሞክራሲ፣ ሲ ስትራክቸራሊዝም ኤንድ ማርክሲዝም፣ ዲ ሪያሊዝም ኤንድ ሊበራሊዝም። Our answer is realism and liberalism. Realism and liberalism are the two oldest. Realism is the more oldest one. So our answer will be D. የዛሬው ዝግጅታችን በዚህ ይጠናቀቃል። ቪዲዮውን የምትወዱት ከሆነ ላይክ፣ ሸር፣ ሰብስክራይብ አድርጉት። ሁሌም የምናዘጋጃቸው ቪዲዮዎች እንዲደርሷችሁ ከታች ያለችውን የደወል ምልክት ይጫኑ።